አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? የሆነች እህቴ እንደዚህ ያለችኝ በመጀመሪያ ሲፈን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ነሽ ሲፈን? እኔ ስለ ቁርንፉድ ብዙ ጊዜ ቲክቶክ ላይ አይ ነበር፣ ግን ደግሞ አላመንኩበትም። ዛሬ ደግሞ ለስምንተኛ ወይ ለዘጠነኛ ጊዜ ቪዲዮሽን ሳይ እስቲ ይሄ ነገር ለምንድነው ማልሞክረው ወይም ደግሞ ለምንድነው ማልጠይቀው ብዬ አንቺን ጠየቅኩሽ። ቁርንፉዱ ልሞክር ወይ? ለብዙ አመታት ልጅ አላገኘውም፣ ለ6 አመት ልጅ አላገኘውም። ሲፈን ይሄ ነገር እንዴት ነው? ቁርንፉዱ እውነትም አሪፍ ነው? ስለ ቁርንፉድ ነገር ሰዎች የሚያወሩ እውነት ነው አለችኝ። ውዴ እኔም እስከማያውቀው ድረስ ቁርንፉድ በጣም አሪፍ የሆነ መድኃኒት ነው። ከዛ በተረፈ ደግሞ የሆነች እህታችን ከዚህ በፊት ለ8 አመት ወይ ለ9 አመት አለችኝ ልጅ አላገኘውም። ፕሬድም ደግሞ ሁሌ አይመጣም፣ በየወሩ አይመጣም፣ መጥቶ ይጠፋል። ከፈለገ ለ3 ቀን ለ3 ወር ለ4 ወር ጠፍቶ ይመጣል። ምክንያቱም ምን እንደሆነ አላውቅም። እኔ ከዚህ በፊት መድኃኒትም ወስጄ አላውቅም፣ ግን ይሄ ነገር ለምንድነው እንደዚህ የሆነብኝ ምናምን ብላኝ ነበር። ከዛን እስቲ ሂቴ እኔም አላውቅም ስለሱ ሜቢ ከዚህ በፊት መድኃኒት ወስደሽ ማታውቂ ከሆነ ከአላህ ሊሆን ይችላል፣ እስቲ ቁርንፉዱ ሞክሪ ብያት ነበር። ከዛም በኋላ ያን ቁርንፉድ ሞከረችና ከዛን ደውላ እንደዚህ ያለችኝ፣ አውስትራሊያ ናት ያለችው። ሲፈን አመሰግናለሁ፣ ያ መድኃኒት ሰራልኝ እኮ አሁን አልহামዱሊላህ እርጉዝ ነኝ፣ ለ1 ወር እርጉዝ ነኝ አለችኝ። ስለዚህ እስቲ አንቺ ሞክሪ ውዴ ይልሻለሁ። ምክንያቱም ቁርንፉድ አሪፍ መድኃኒት ስለሆነ ለ1 ወር ዘፍዝፈሽ ታስቀምጫለሽ። ከዛ በኋላ ደግሞ 1 ወር ከሞላ በኋላ መጠጣት ትጀምራለሽ ውዴ። ልጅ የሚፈልግ ሰው ለወራት ማስቀመጥ አለበት፣ ለ1 ወር ሙሉ ዘፍዝፎ ማስቀመጥ አለበት። ምክንያቱም ያ መድኃኒቱ እንዳለ ከውስጡ እንትን መሆን አለበት፣ መውጣት አለበት ቁርንፉዱ። በውሃ ዘፍዝፈሽ ለ1 ወር ካስቀመጥሽ ከዛም በኋላ 1 ወር ከተቀመጠ በኋላ መጠጣት ትጀምራለሽ ማለት ነው። ከዛም በኋላ እድልሽ ሞክሪ ልሻለሁ ውዴ። ቁርንፉድ ደግሞ በጣም አሪፍ የሆነ መድኃኒት ነው። ከዛ በተረፈ ደግሞ ብዙ ሰዎች ልብ ድካም ያለ በቃ አለ አይደል፣ በአማርኛ አላውቅም፣ ትሩ ነው የሚቀቡ። እኔ ትሩ በአማርኛ ረሳሁት ወላሂ እውነቴን ረስቻለሁ ትሩ በአማርኛ። ስለዚህ እንደዛ አይነት በሽታ ያላችሁ ሰዎችም መጠቀም ትችላላችሁ። በጣም አሪፍ የሆነ መድኃኒት ነው፣ ግን ማብዛት የለባችሁ። ካበዛችሁ አለርጂክ ነው ቆዳችሁ ላይ የሚያመጣ። ማብዛት የለባችሁ። ስትጠጡ በትንሽዬ ሲኒ መጠጣት ነው ያለባችሁ። እንደዛ ነው እላችኋለሁ። ሞክሩት። ፈጣሪ ለናንተም ለሁላችንም መድኃኒት ያርግልን። ይሄ ደግሞ ቁርንፉድ በጣም መድኃኒት የሆነ እንትን ቅመም ነው፣ ተጠቀሙበት ውዶቼ እላችኋለሁ። ደህና ሁኑልኝ። መልካም ቀን። ፎሎ ማድረጋችሁ አትርሱ።